ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የኩርሉስ ሚዲያ ቤተሰቦች ዛሬ የታላቁ የኢማም አልቡኻሪ አሳዛኙን ሞት ይዤላችሁ መጥቻለሁ። ታላቁ ኢማም አልቡኻሪ ነይሳቡር በመጣ ጊዜ ሙሐመድ ቢን ያህያ የኢማም አልቡኻሪ ኡስታዝ የነበረ አቀባበል ያደረገላቸው። ለሁሉም ሰዎች ስለ ኢማም አልቡኻሪ የሐዲስ እውቀት ነገራቸው። ልክ እንደሱ ያለ ሰው የለም። ለሁሉም ተማሪዎቹ ወደ እሱ አመለከታቸው። በዚህ ጊዜ ተማሪዎቹ የኢማም አልቡኻሪን እውቀት በተረዱ ጊዜ ከሸሃቸው ሙሐመድ ቢን ያህያ እንደሚበልጥ ባወቁ ጊዜ ወደ ኢማም አልቡኻሪ ተሰባሰቡ። ከሱም የሐዲስ እውቀቶችን መቅሰም ጀመሩ። በዚህ ጊዜ የሙሐመድ ቢን ያህያ ተማሪዎች ቁጥር እየቀነሰ መጣ። ሙሐመድ ቢን ያህያ በዚህ ምክንያት ቅናት ተሰማቸው። ስለዚህ በኢማም አልቡኻሪ ላይ ችግር መፍጠር ጀመረ። ስለዚህ ሙሐመድ ቢን ያህያ ህዝቡ ፊታቸውን በኢማም አልቡኻሪ እንዲያዘሩ ያደርጋል ያለውን ሀሳብ አነሳ። አቂዳ የኢማም አልቡኻሪ አቂዳ ችግር አለበት። እርሱ ምንድነው? ቁርአን ስንቀራ የምናወጣው ድምጽ የተፈጠረ ነው። ነገር ግን የአላህ ንግግር የተፈጠረ አይደለም። ከኢማም ቡኻሪ በፊት ኢማሙ አህመድ እና ሌሎቹ ወደዚህ ዝርዝር ጉዳይ አልገቡም ነበር። ኢማም አልቡኻሪ ኸልቅ አፍዓል ልኢባድ በዚህ ኪታብ ይህን ጉዳይ በዝርዝር አብራርተውታል። እንዲህ ብለዋል። ቁርአን የአላህ ቃል ያልተፈጠረ ገይሩ መክሉቅ ነው። የአላህ ስብሓን ወተዓላ ባህሪ ውስጥ ነው። ነገር ግን የሰው ድምፅ፣ ሳምባው እና የሚያወጣው አየር ያለምንም ጥርጥር በአላህ ስብሓንሁ ወተዓላ የተፈጠረ ነው። ኢማም ቡኻሪ ይህን ያለው በነገራችን ላይ ከዛ በኋላ የሁሉም ሰው አቂዳ እንደዚህ ነው። ሁሉም የእስልምና ሊቃውንት በዚህ መልኩ ነው የሚያምኑት። በዛ ጊዜ ግን ይህ አዲስ ነገር ነበር። በዚህ መልኩ አልተገለጸም ነበር። አንድ ጊዜ ኢማሙ ቡኻሪ እያስተማሩ ባለበት ጊዜ አንድ ሰው ተነስቶ ስለ አላህ ንግግር ምን ትላለህ ብሎ ጥያቄ አቀረበላቸው። ጥያቄውን እየደጋገመ 3 ጊዜ አቀረበው። በሶስተኛው ጊዜ ኢማሙ አልቡኻሪ እንዲህ ብለው መለሱ። አልቁርአን ከላሙላሂ ገይሩ መክሉቅ፣ ቁርአን የአላህ ቃል ነው፣ ያልተፈጠረ ነው አሉ። የአላህ ፍጥረቶችን ተግባር በተመለከተ የተፈጠረ እንደሆነ ግልጽ ነው። ወላሁ ኸለቀኩም ወማ ተዕመሉን፣ አላህ እናንተንም የምትሰሩትንም ፈጥሯል። አንተን በተመለከተ ሌሎች ሰዎችን በአቂዳ ጉዳይ የምትጠይቅ ይህ ተግባር ቢድዓ ነው፣ ይህ ፈጠራ ነው። ይህ ሰው ይህን መልስ ይዞ ከቡኻሪ ከሰማ በኋላ ወዲያውኑ ተነስቶ ሰዎች ሆይ ሙሐመድ ቢን ያህያ ስለ ቡኻሪ የሚለው ነገር ትክክል ነው፣ አቂዳው ትክክል አይደለም። ከዛ ቀን በኋላ ሰዎች ከኢማም አልቡኻሪ እውቀትን መውሰድ አቆሙ። ጥቂት ተማሪዎች ብቻ ሲቀሩ ከነዛም ውስጥ ኢማም ሙስሊም አንዱ ነበር። ሌሎች ከእርሱ የሚማሩት በህዝቡ ተገለሉ። አንዳንዶች ለኢማም ቡኻሪ ዱዓ አድርግባቸው ሲሉ ጠየቁት። ኢማም አልቡኻሪ በእኔና በሱ መካከል የቂያማ ቀን አለ፣ ያኔ ከአላህ ፊት እውነት ግልጽ ይሆናል። ይህ ሁሉም የሸይጣን ተንኮል ነው። ዛሬ ስለ ሙሐመድ ቢን ያህያ ባልነግራችሁ ብዙዎቻችሁ አታውቁትም። ነገር ግን የኢማም ቢን አልቡኻሪ ስራ ግን ዘላለሙን ዘውታሪ የሆነ ስራ ጥለው አልፈዋል። በዛ ጊዜ ታዋቂ ሰው ነበር። ብዙ ሰዎች በእርሱ ዙሪያ ይቀመጡ ነበር። ቡኻሪ ወደ ነይሳቡር ለመጀመሪያ ጊዜ ሲመጡም መቀመጫ የሰጣቸው ይሄው ሰውዬ ሙሐመድ ቢን ያህያ ነበር። በዚህ ፊትና ምክንያት ቡኻሪ ነይሳቡርን ለቆ ሄደ። ወደ ቡኻራ ሄደ። የቡኻራ ሰዎች ተቀበሉት። በጣም በታላቅ አጅብ ተቀበሉት። ከቡኻራ ከመድረሱ በፊት ወጣ ብለው ነው የተቀበሉት። ቡኻራ ለእርሱ ትውልድ ሀገሩ ነች። ቤተሰቦቹ፣ ዘመዶቹ፣ ሌሎቹም አሉ። ከተወሰነ ጊዜ በኋላ ግን ሙሐመድ ቢን ያህያ ለቡኻራ ከተማ አሚር ደብዳቤ ጻፈ። ይህ አሚር
ለሙሐመድ ቢን ያህያ ዘመድም ነበር። በደብዳቤው ኢማም ቡኻሪ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ፈንግጧል። የቡኻራ አሚር ይህን ደብዳቤ ለህዝቡ አነበበላቸው። ከዛ ኢማም ቡኻሪን ከከተማው አስወጣው። ከዛ ኢማም ቡኻሪም ከተማውን ለቆ ሄደ። ይህ አሚር አንድ ጊዜ ኢማም ቡኻሪን ልጆቹን ቤት እየመጣ እንዲያስተምርለት ጠይቆት ነበር። ነገር ግን ኢማም ቡኻሪ ወደ አንተ ቤት አልመጣም፣ እውቀት ይከድበታል እንጂ አይከድበትም። በዚህ ጊዜ ኢማም አልቡኻሪ ወደ ሰመርቀንድ ከተማ ሄደ። ነገር ግን ወደ ሰመርቀንድ እየሄደ ባለበት ሰዓት ህዝቡ በሱ ምክንያት ፈተና ሊገቡ እንደሚችሉ ስጋት ተሰማው። በዚህ ጊዜ በመንገዱ ካለች አንዲት ከተማ ባለ ሰዓት ዱዓ አደረገ። አላህ ሆይ በእኔ ላይ ፍርድን የምትፈርደው አንተ ነህ። አላህ ሆይ በእኔ ላይ ፍርድን የምትፈርድ አንተ ነህ። አላህ ሆይ በእኔ ላይ ፍርድን የምትፈርድ አንተ ነህ በማለት አላህ ወደ እርሱ እንዲወስደው ለመነው። አላህም ዱዓቸውን ተቀበላቸውና በዛው ዓመት በዒደል ፊጥር ሌሊት ይችን ዓለም ተለዩ። አላህ መልካም ስራቸውን ይቀበልላቸው።